እኔ በረከት አስፋው ነኝ። በተለየ ቪዲዮ ነው የመጣሁት ዛሬ። ከዚህ በፊት እንደዚህ አይነት ስራዎች ሰርቼ አላቅም፣ ሀሳቦችንም አቅርቤ አላቅም እንደምታውቁኝ። ዛሬ ያቀረብኩበት ምክንያት በጋርዱላ አካባቢ ጥሪ ቀርቦ ነበርና ያን ጥሪ በመከተል ነው። ቲክቶክ አለ፣ ዩቲዩብ አለ፣ ብዙ ሶሻል ሚዲያ አለ። እነዛን ተጠቅሞ ያን ገቢ ማሰባሰብ የሚችሉትን ነገር አንድ ሰው እዛ ብቻውን ቁጭ አንደኛ ትምህርት ቤቶቹ እዚህ ገባ የሚባሉ ላፕቶፕ ያላቸውም አስተማሪዎቹ ሰነጠሉት ምናምን ብዙ ነገር ነው ያወራው። ኦሬዲ አዳምጨዋለሁ ሙሉ እስከ መጨረሻ ድረስ ቢደረግና ብዙ ሶሻል ሚዲያ ላይ ቢለቀቅና ነገርም ማሰባሰበናል ብለሃል። እሱን አይቼዋለሁ። እሱ እንዳለ ሆኖ አንተ ፌደራል ተወካዮች ነን ሁለታችን ብለሃል ከልጅቷ ጋር። ያን ኮሜንት አይተነው እዚህ ተሰብስበን ስንጠየቅ ነበር። ይሄን ነገር ሰምታችኋል ወይ? የተለያየ አካባቢ ያላችሁ ሰዎች ገቢ ማሰባሰብ እየተባለው ነውና ምን እናድርግ? ኦኬ አንተ ያንተ ፌስቡክ ላይ ኦሬዲ ያንተም አይደለም የፖስትክበት ፌስቡክ አንድ ሴት ናት ፕሮፋይል ላይ ያለችው። ኦኬ ፌክ አካውንት ይሁን ኦሪጂናል ይሁን አናውቀው። ገቢውን የምናሰባስበው ደግሞ እዚህ የምንልክበት መንገድ ቢዘጋጅ ነው የኔ ሐሳብ። አሁን እዚህ እኛ መረባበሽ መጠያየቅ ሳይሆን እናንተ የምታሰባስቡት አካውንት አለ ወይ ነው። ከዚህ በፊት የምናሰባስብበት አካውንት አለ ክሬት አድርገናል ምናምን ብላል፣ ግን ኮሜንት ላይ የለም ወይ እዛ ስትፖስት ያስቀምጥከው የለም ከላይ ራሱ። ተግባባን? አንደኛ አገራችን እንወዳለን፣ ችግሯን መስማት አንፈልግም። ከዚህ በፊት የሰማነው ራሱ ይበቃናል። ሁለተኛ ደግሞ እንደዚህ አይነት ነገሮች ሲከሰቱ ሲፈጠሩ እኛ በቻለነው መንገድ እዚህ በመናገኘው ላይ መላክ እንችላለን። አካውንት ካስቀመጣችሁ አንድ ሰው ቁጭ ብሎ ላይፍ ላይ ገቢ ያሰባሰበ ይሄንን ሰዓት ያህል እንደዚህ ሰዓት ቆያለሁ እንን ካላደረሳችሁ ብሎ እዛ ላይ ቢቀመጥ አንድ ሰዓት በማይሞላ ውስጥ ሊሞላ ይችላል። 1 ሚሊዮን ጠየቀው ማለት ነው። ኦኬ አንድ ዞን 1 ሚሊዮን የለውም ማለት አይደለም፣ ግን ለትምህርት ቤት ስለሆነ አሁን ቪዲዮውን ስናየው ምንድነው ነው የተባለ ነው። ኦኬ ትልቅ ሰው ነው፣ ባለስልጣን ነው። ቪዲዮውን እንደዚህ ቤት ውስጥ ቁጭ ብሎ መቅረጡ ሳይሆን እኔም አሁን ቤት ውስጥ ነው እየቀረጥኩ ያለሁት ይሄንን መልስ ለመስጠት ማለት ነው። መልሱን ለመስጠት ብቻ ሳይሆን እዚህ ያሉ ሰዎች ገፍቶኝ ነው እንደዚህ ስራና ላክላቸው ብለውኝ ነው። ቪዲዮ ኤዲቲንግ የለውም፣ ኤዲቲንግ ብቻ ነው። ሐሳቡ አሪፍ ነው፣ ግን በትክክል ተሰርቶ ሐሳቡ ቀርቦ አካውንት ቁጭ ብሎ የሚያሰባስቡ ሰዎች ቁጭ ብሎ የሚያሰባስቡ ሰዎች ተመድቦ ትምህርት ቤት አይተነዋል። እኔ ቤተሰብ ለመጠየቅ እጄ አይቼዋለሁ። ትምህርት ቤቶቹ ድሮ ሆልተ ላይ የተማርኩበት ትምህርት ቤት ራሱ የለም፣ ተሰባብሮ ምን ብሎ ሁሉንም አይቼዋለሁ። ኦኬ ይሄ የተሰባበረውን ትምህርት ቤት መጠገን ኃላፊነቱ አለብኝ ማለት ነው። እንደዚህ አይነት ጥያቄዎች ሲነሳ እኔም አቀርባለሁ ማለት ነው። እንደዚህ አይነት ጥያቄዎች ሲሰሩ እንደዚህ አይነት ነገሮች ሲሰሩ በስነ ስርዓት ስሩ። ትክክል አይደለም። ኦሬዲ አንተ የመጣህበት መንገድም ያቀረብክበት መንገድም አንተንም አይመጥንም። አንደኛ አንተ ሐሳቡን ያቀረብከው ትልቅ ሰው ነኝ አሁን በደረጃ ካየነው በስልጣንም ካየነው ኦኬ ትልቅ ሰው ነኝ፣ ትልቅ ደረጃ አለ ይሰማሃሉ ብለህ ነው ያሰብከው። አንተ ፊት ለፊት ያለነው እኛ ነን፣ እኛ እናስጀምር ብለህ ነው የጀመርከው። አንተ አሪፍ ነው ያንተ ማስጀመር ሆኖ እያለ ሌላዎች ካንተ ስር ያሉት አሁን የዞኑ አስተዳደር አለ፣ የትምህርት ኃላፊዎች አሉ፣ ትምህርት ቤት ዳይሬክተሮች እነዚህ ምናምን በየቦታቸው ሄደ ቪዲዮ ቢሰራ ለኩሱሜ ለሞሲዬ ለድራሼ ለነዚህ ሁሉ አርቲስቶች መፍጠር አለበት የዞኑ አስተዳደር። በሴቶች በወንዶች በወጣቶች እንዳለ ግሩፕ መኖር የወረዳዎቹ ጭምር ማለት ነው። አሁን አንድ አርቲስት ለላት ዞን እንዴት ነው ባህል ሊተዋወቅ የሚችለው? ኦኬ ግድ የሚያሰባስበን ባህል ብቻ ሲመጣ ነው እንደ ሰዎች የኛ ባህል ማወቅ ያለባቸው? ለምንድን ነው ባንድ የማይኖረው?
ባንድ መኖር አለበት፣ ሌላ ግሩፕ መኖር አለበት። እዛ ፊላ ብቻ መሆን አለበት። ፊላ የሚበረታታ ነው። ኦኬ በተለያየ አካባቢ አሁን ባለፈው ሃይሶ ድርባ ሲከበር አይተናል። የተለያየ አካባቢ በባንድ ነው የመጡት። እነዛ ባንዶች ምን እየሰሩ ነው? ሶሻል ሚዲያ ላይ እያየን አይደለም? እነዛ ሶሻል ሚዲያ ላይ በየወሩም ቢሆን በየሳምንት በየወሩም ቢሆን በየሁለት ወሩም ቢሆን መልቀቅ አለባቸው። ራሳቸውን ማስተዋወቅ አለባቸው። ማወዳደር አለባቸው። ይሄ ፊላ ፌስቲቫል በዩኔስኮ የሚመዘገብ ብቻ ሳይሆን እንዲመዘገብ የሚያደርጉትን ነገር ማድረግ አለባቸው። አንድ አመት ውስጥ ቢያንስ ውድድር ቢዘጋጅላቸው በጣም ዓለም ውስጥ የሌለ ነገር እኮ ነው የያዘ ነው። ፊላ ቀልድ አይደለም እኮ የትም ሄደህ የማታገኘው ታሪክ እኮ ነው። ከሌላ ብሔር ጋር የማይመሳሰል ታሪክ እኮ ነው ያለው። ያን ታሪክ በትክክል መያዝ ነው ያቃተን። ኦኬ ሃይሶ ድርባ ሲመጣ ብቻ ነው ማሳየት የምንችለው። ሃይሶ ድርባ ሲመጣ ቴሌቪዥን ጣቢያዎች ስለሚመጡ ብቻ ነው ፊላን መጫወት የምንችለው። ከዛ ውጭ መዘጋጀት አይችልም። እስቲ ከዛ ውጭ ለማዘጋጀት ሞክሩ። ይሄን ነው ሊላቸው የሚችለው ነው። ኦኬ ሌላ አካባቢ እኮ በራሳቸው ባህል ጭፈራ ነው የሚቀበሉት። ኮንሶ ቢተዳውን በዲታ ነው የሚቀበሉት። ኦኬ የራሳቸው ባህል አላቸው ሁሉም። እኛ ግን የተለየ ባህል ነው ያለን። ፊላ ማንም አይጫወትም እኮ የትም ሄደህ የማታገኘው ባህል ነው። ለዛ ሁሉም ነገር ላይ መሰራት ያለበት ሚዲያዎች መከፈት አለባቸው። ዩቲዩብ ቻናሎች፣ ፌስቡክ ፔጆች፣ ቲክቶክ አካውንቶች እነዚህ እንደ ቴሌቪዥን ጣቢያ አድርገው መክፈት አለባቸው። እነዚህ በየጊዜው የሆነ ነገር ገርዱላ ላይ ሲፈጠር ማሰራጨት አለባቸው። በዛ ልክ ነው ማስተዋወቅ የምንችለው ማለት ነው። ሐሳብን በዚህ መንገድ እቋጨዋለሁ። እናንተ የደረሳችሁበትን ነገር ለማወቅ በጉጉት እንጠብቃለን። አስተካክሉ። በቅርብ ቀን በጥሩ ሁኔታ እንጠብቃችኋለን። መልካም